በስነ ስርዓት ነበር እየተወያየ የነበረው። ጀስት ካለ ማስረጃ ፎቶ ከፍቶ እኛን ለማብሸቅ ማለት ነው። ቀሺ ምን የሚል ቃዎችን በመጠቀም እኛን ለማብሸቅና አሁን በወጣን ይወጣል ማለት ነው። እኔ ግን አልወጣም፣ መጽሐፍህን አስተምርሃለሁ፣ አምላክህን አሳይሃለሁ፣ የሚላላሰውን አምላክህን፣ የሰው መራቅ የሚጠጣውን አምላክህን አሳይሃለሁ ማለት ነው። እና ተመልክ መጽሐፍህንና መጽሐፍህን ተማር። ይታየህ አይደለ? በዚያን ጊዜ ፍርሃትን መጽሐፍ ነው፣ በደንብ ተመልከት። በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኒዓለም ነኝ አለኝ። ይህንንም ብሎ አፌን ሳመኝ አለ። የወንድ አፍ የሚስም ቃሉን አልናገረውም፣ ይከብዳል። እኔ አሁን አስባችሁታል። አሁን አንድ ቃል ብናገር የሆነ ክብር አለኝ ክርስቲያን ወገኖቻችሁ ስለማከብራችሁ ቃሉን አልጠቀሙም። ግን ታውቃላችሁ ወንድ ለወንድ የሚሳሳመው አይደለ? ያንን የሚያደርገው ማን ነው? የእፎይ አምላክ የክርስቲያኖች ያው ተመከቱ። ይሄንንም ብሎ አፌን ሳመኝ ያለ ጎረምሳዎችን ያው እንደሚስማቸው ማስረጃ ቀረበ። አሁን እኛ ቃላትን ብንጠቀም ፎቶ ማመጣ ወንድ ፎቶ ባሳያችሁ እኔ ፎቶ አመጣ ምናምን ለማለት ነው። እኔ ግን እንዳንተ አልወርድም። አንተ ስለዘቀጥክ አልወርድም፣ ግን መጽሐፍህን አስተምርሃለሁ። ዘቀጥክ ብዬ እኔም ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ፣ የወንድ ምላስ የሚጠባ አምላክ ነው ያለ። ልጨምርልህ፣ ያው የወንድ ቂጥ ራሱ ይስማል። አሳየ ማስረጃ ለቃሉ ይጥርታ፣ ግን መጽሐፉ ነው የሚለው። ተመከቱ ገድለ ዘርአ ብሩክ። ይሄንንም ብሎ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን፣ እግሩ፣ መላ አካላቱን የወንድ መላ አካል ይስማል። ይሄ ነው አምላክ። ይሄ ነው ያንተ አምላክ። መጽሐፍን ተማር በደንብ ኦኬ። አሁን እጨምርላችኋለሁ። የምጨምርላችሁ ከመጽሐፍ ቅዱሳችሁ ነው። ከመጽሐፍ ቅዱሳችሁ ከክርስቲያኖች መጽሐፍ ቅዱስ ኢየሱስ ራሱ ሰይጣን ሲያሰቃየው እንደነበረ እንደ እርጉዝ ይጮሃል ራሱ እግዚአብሔር። አርግዞ ነው ማለት አሁን አስቡት። አሁን እኛ ይሄን ቃል ተጠቅመን አርግዞ ነው እንላለን አንልም። ለምን? ክብር ስላለን ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍህን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ ያንተ መጽሐፍ ይከፈትልሃል ገና። ግን እኔ ክብር ስላለኝ ይበቃል፣ ለዛሬ ተምረሃል፣ ይበቃል። አሁን የመጨመላችሁ ምንድነው? የክርስቲያኖች አምላክ ራሱ ሰይጣን እንደሚያንቀሳቅሰው ሰይጣን አእምሮን እንደሚቆጣጠረው ላሳያችሁ። ይሄን የተናገረው ባይዘው የራሱ እግዚአብሔር ነው። የክርስቲያኖች አምላክ ራሱ እግዚአብሔር። ተመልከቱ። አሁን የማነብላችሁ መጽሐፈ ኢዮብ ነው። መጽሐፈ ኢዮብ እንደዚህ ይነበባል። አንተ ምንም በእርሱ ላይ ብታንቀሳቅሰኝም ብሎ ሰይጣን ሲያንቀሳቅሰው እንደነበረ ይናገራል ማለት ነው። የሚናገረው ማን ነው? ራሱ እግዚአብሔር። ተመልከቱ ምን እንደሚል። አንተ በእርሱ ላይ ምንም ብታንቀሳቅሰኝ፣ ሰይጣን የሚያንቀሳቅስ አምላክ ነው ያለ ብራዘር። እስልምና ላይ ወላሂ እልሃለሁ አንድ ማስረጃ አላቀረበም። ማህፀን አለ ወላሂ ኢብኑ ከሲር መጽሐፉ እዚህ ጋር ኢብኑ ከሲር ወላሂ አይልም። የውሸት ውሸት ማስረጃ ራሱ እኮ መጽሐፍ ራሱ አልከፈተም እኮ ካለ ማስረጃ ሙስሊሞች ይላሉ። ገባችሁ አይደል? አሁን ምሳሌ ተናገርኩ በማስረጃ። እሱ ግን ዝም ብሎ ሲያወራ እንድናደዳ ስሜታዊ እንድንሆን ነው። ግን ብራዘርዬ አይሳካልህም። መጽሐፍህን ግን እንደዚህ አስተምርሃለሁ ማለት ነው። አሁንም ደግሞ ሰርፕራይዝ ጀመርላችሁ። ሰርፕራይዙ ምንድነው ከተባለ ሴት ለሴት ያሳስማል አምላክ። ሴት ለሴት ያሳስማል። ያው መጽሐፍህ ገድለ ክርስቶስ ሰምራ ተመልከት ምን እንደሚል። ዳግመኛ አምላካችን ክርስቶስ ሰምራ ካለ በኋላ ተመከት። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችን ታጥባሽ አላት። ተናጋሪው ማን ነው? ጌታችሁ ምን አለ? ማርያም ጡቷን ለዚህ ሴት ይቆጥ ጡቷን ታጥባሽ አላት። ከዛ ምን አደረገቻት ማርያም? እሷን ፈጣን አነሳቻት። ካነሳቻት በኋላ ምን አደረገቻት? ልጄ ወዳጄ ሆይ ልጄ ያዘዝሽልኝ በሙሉ ፈጽምልሻለሁ አለቻት። ይህንንም ብላ ታቅፋ ሳመቻት፣ ጡቷንም አጠባቻት። አምላክህ ሴት ለሴት ጡት የሚያጣባ ነው ብራዘር። አሁን ይሄን ቃል ልጄ ፎቶ ባመጣኔ ይደብራል። ክብሬን ግን ዝቅ አደረግኩኝ። በማስረጃ ግን እንደዚህ አስለቅሳለሁ። በማስረጃ እንደዚህ የከፈኩኝ አስለቅሳለሁ። እዚህ ጋር ያየነው ምንድነው? ይሄ ዲያቆን ወላሂ ይላችሁ እንደዚህ አልጠበቅኩትም። እኔ ምንም ማውራት ራሱ አይችልም እኮ ማውራት መናገር ራሱ የሚናገሩት ሁለቱ እንትኖች ናቸው፣ ተማሪዎች ናቸው የሚናገሩት። ይሄ እዚህ ጋር ዲያቆኑ መናገር ራሱ አይችልም፣ አሁን እንዳያችሁት ማለት ነው። ኦኬ ይሄን ካየን ለመጨመር ያክል ሰዓት አይ ቲንክ አለኝ አንድ ደቂቃ ሳይል ለመጨመር ያክል አንድ ነገር ላሳያችሁ። እርሱም ምንድነው? ቆይ አንዴ መሀል እየላምጣላችሁና ተመልከቱ። እናንተ ያያችሁ ማለት ነው። ኦኬ አንዴ ተመልከቱ። ይታያችኋል። ክርስትና ማለት ሴት ልጆችን ደፍሮ የሚያጋባ ነው። ኦሪት ዘዳግም ምዕራፍ 22 አንድ ሰው ለሌላ ሰው ያልተጨችኝ ልጃገረድ አግኝቶ በሞሰል ቢደርስባት ለልጃገረዲቱ አባት 50 ጥሬ ብር ይክፈል። 50 ብር ይክፈል። ብር አለኝ እዚህ ጋር 50 ብር ይክፈል ማለት ነው። ብር ከከፈለ በኋላ ምን ያደርጋል? እሷ ለዘመን ሁሉ ሚስት ትሁነው። አስገድደው በመድፈር ከእርሷ ስላነጓት ለዘመኑ ሊፈታት አይገባም አለ። አስቡት። እራሱ አስደፍሮ በ50 ብር ሽጦ ከዚያ ያጋባቸዋል። አስቡት። ምሳሌ አንተ ተደፍራ ከደፈራ በኋላ የደፈራ ሰው የ50 ብር ለአባቷ ከፍሎ ለዘላለም ዓለሙ እሷ ጋር ይተኛል። አስቡት። ይሄ በጣም የሚከብድ ነገር ነው። አንድ ሴት ተደፍራ የደፈራ ሰው ጋር ኑሪ ስትባል ማለት ነው። ይሄን የሚያስተምረው የክርስቲያኖች መጽሐፍ ነው።